እየሄድን ነው እና ቆንጆ ፕሮግራም አለ እናሳያችኋለን። ሰው እናንተ የትም እንዳትሄዱብን ተከታተሉ እና ከዛሬ በኋላ ደግሞ ማለት ነው እስኪ ኦሞ ቲዩብ ሰብስክራይብ በማድረግ ለቃችሁ ቪዲዮዎችን እናንተ ጋር እንዲደርስ የደወል ምልክቷን በመንካት ነገር እያንዳንዱ ስቴፕ እናሳያችኋለን። ስቴይ ቱን ያ ጋይስ ተጋጭተን ነበር። ለትንሽ ነው የተረፍነው። እኔ ምንድነው ለፕሮግራሙ ቢሆን ነው ያዝናቸው ነገር አሳያችሁ። የመረሻገር ፒያሳ ደርሰናል። ፒያሳ ደርሰናል። ዋይ ደረስን። እየደረስን ነው። ሰው በጣም ርቦኝ ነበርና አሁን ሳለ ብላለው። ከዛ በኋላ ደግሞ ቪዲዮአችን ምናምን አሪፍ ይሄዳል ማለት ነው። ከዛ ከምሳ በኋላ አቅሜን ነው ማሳያችሁ ጋይስ። ወይ በነገር ኢነርጂ ፉል እንሆናለን። አራት ኪሎ ፒያሳ 4 ኪሎ አድዋ 00 ላይ ደርሰናል። ሙዚየሙ ጋር ካሜራ እየቀረጸ እናንተን ለማስደሰት ያልገባንበት ቦታ የለም። እግዚአብሔርን ነው የምላችሁ። በቃ በጣም ያበደ ፕሮግራም ነው እና ደርሰናል። ይሄው እዚህ ጋር እንደምታዩት ወረድን። ዘመዶቻችንን ሰላም አሉ። እኔና ሮሚ በቃ እዚህ ጋር እየቀወጥ ነው ምናምን ውሻ ምናምን መጣ። ውሻውን በዳንስ ምናምን በቃ እንትን እያልኩት ነበረ። ሰው ወደ ውስጥ እንግባ ተከታተሉ። ቦና ቦንዴ ድምቀታችን አለን ብለን የምንለው ጀግና እንቁ አርቲስታችን እዚህ ጋር እንግዲህ ሙዚቃዎች ምናምን ስለነበሩ ሰው ድምጻችን ብዙም አይሰማም ነበረ እና እዚህ ጋር የምታዩት በጣም የምንወዳት ከሴት እንስቶቻችን መካከል አለን ብለን የምንኮራባት ጀግና እህታችን አለበላቸው ነች። የበና ጸማይ ተወካይ ነች። በጣም ነው የምንወዳት የምናከብራት። ይህንን ፕሮግራም በቃ በዋነኝነት እንዲሳካና እንዲያምር ትልቁን ሚና የተጫወቱት ፕሮፌሰር ገብረ እንትሶ ናቸው። እግዚአብሔር ደግሞ እንደዚህ አይነት አባቶቻችንን ያብዛልን፣ ሙሉ ቤቱን ሰጥቶን እኛ በቃ እኔ እንጃ እኔ ቃል የለኝም ስለሳቸው። ሌላ ጊዜ በደንብ እመለስበታለሁ። በጣም ነው የምንወድህ የምናከብር። እግዚአብሔር እድሜ ጤናን ይስጥ። እንወድሃለን። ልብስ ልንቀይር ነው፣ ቦታ ላይ ደርሰናል። ስለዚህ ቀጣዩን ስቴፕ የምናሳያችሁ ይሆናል። እናንተ እስከዛው ሰብስክራይብ፣ ሼር፣ ላይክ ምናምን ነገር እያደረጋችሁ ጠብቁን። ቴንክ ዩ።
ጋይስ ቦዲ ይዘን መምጣት እያለብን ሳንመጣ ቀርተን ባህል ልብሱን ላለብስ ነው። እንደዚህ ነው የምንወጣው። አገኘን ምን ለበስ ነው ሳልለብስማ እንወጣው። ሎሽን ተቀባን፣ ሽቶ ተቀባን፣ ጨርሰናል። ሰው አሁን እንወጣለን። ጋይስ እየተከታተላችሁን እና ጥሩ ቪዲዮ እየቀረጽን ለእናንተ ከአሁን ሰዓት ጀምሮ የምናስተላልፍ ይሆናል እና እባካችሁን ሁላችሁም ዩቲዩብ ቻናላችንን ላይክ፣ ሼር በማድረግ ተባበሩን። እውነት ለመናገር ጌታን ብሎግ መስራት በጣም ነው የሚከብደው። ቀልድ ነው፣ በጣም ነው የሚከብደው። ግን ጀስት ለእናንተ በጣም ዋጋ እየከፈልን ነው። እናንተም ደግሞ ተባበሩን። ሰው እናመሰግናለን። ሚዛ በኮማ ክልያ ነሰነኛ ታለ አዳባና ችራት አናና ከዷን ከወላር በኮሮ ኩቱም ቆየ ለታፈቀትሮ ከመዘኝታ የለስኪኙናና ዳሰነስ ደቦ ሞሞ ለስዳመና ከመዘኝታ የለስኪኙናና ዳሰነስ ደቦ ሞሞ ለስዳመና ሊሰራ ይችላል ማለት ነው። ስለዚህ በጣም የሚጣፍጠው ወተት ነው የሚበላው። እዚህ ጋር እንግዲህ በጣም የሚጣፍጠውን የበኔ ባህላዊ ምግብና መጠጦች ቀርበውልናል። ሰው ቪዲዮ እንዳይረዝም ብዬ ነው ቮይስ ኦቨር የገባሁት ማለት ነው። በቃ እንደምታዩት በጣም ነው የሚያምሩት። ለእይታ ራሱ ማራኪ ናቸው። ስትበሉት ደግሞ እንዴት እንደሚጣፍጥ ሰው እጆቻችሁ ይባረክ። በጣም ነው የምናመሰግነው።
ትችላላችሁ። እንግዲህ እሱንም አሰሩት፣ አሳትፉት። በጣም ጎበዝ ነው። እንደ ደቡብ ኦሞ እንግዲህ ብቸኛ ልጃችን ነው እስካሁን የሚተካ አልመጣም። እስኪመጣ እንግዲህ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እናመሰግናለን እያያችሁ ስለሆነ gets dead in what I walking at down dead or what at Savazan or what I want soon dead or what የባህል ሴቶች አሉ። ክቡር ፕሮፌሰር ገብረ ኢንቲሶ የቀድሞ ጂንካ ዩኒቨርሲቲ ፕሬዝዳንት እና በአዲስ አበባ ዩኒቨርሲቲ በተለያዩ ኃላፊነት ቦታዎች ያገለግሉና እያገለገሉ ያሉ የተከበራችሁ የኢፌዴሪ ሕዝብ ተወካዮች ምክር ቤት አባላት፣ ክቡር አቶ ቃይዳፊ ገርዳይ በኢፌዴሪ ሰላም ሚኒስቴር በሚኒስትር ማዕረግ የሚኒስትሩ አማካሪ፣ የተከበሩ አቶ አጥናፍ ካውዛ የኢትዮጵያ መድኃኒት አቅራቢ አገልግሎት ምክትል ዋና ዳይሬክተር፣ የተከበራችሁ የአሬዶንና የደቡብ ኦሞ ዞን የኪን ኢትዮጵያ የባህል አምባሳደሮች፣ የተከበራችሁ የአሬዶንና የደቡብ ኦሞ ዞን የፌዴራል ፖሊስና የፖሊስ አባላት፣ የተከበራችሁ የደቡብ ኦሞ ዞንና አሬዞን ጥሪ የተደረገላችሁ ክቡራንና ክቡራት እንኳን ለ2018 ታኅሳስ 15 ለሚከበረው የባኔ ብሔረሰብ በሀገራችን ከሚገኙ ባህላዊ ክዋኔዎች መካከል አንዱ የባኔ ብሔረሰብ የዘመን መለወጫ የሆነው ማሮ ነው። ማሮ በዓል ባህላዊ እሴቱንና ትውፊቱን ጠብቆ የሚከበረው አሮጌውን ዓመት በምስጋና ሸኝተው አዲሱን ዓመት በብሩህ ተስፋ በመቀበል በጋራ ማየት የሚቀምሱበት፣ የተቸገሩ የሚረዳዱበት የመተሳሰብና የአብሮነት በዓል ነው። ማሮ በባኔ ሕዝብ ዘንድ አሮጌውን ዓመት በሰላም እንዲጠናቀቅ ላደረገ ፈጣሪ ምስጋና በማቅረብና መጪ አዲስ ዘመንም
የሰላም፣ የፍቅር፣ የአንድነትና የበረከት እንዲሆን በምርቃት አዲሱን ዓመት የሚቀበልበት በዓል ነው። እንደዚህ አዲስ አበባ ሲሆን ሰፊ ውስጥ ስላረክል አንተ ፕሮፌሽናል ገሚ ጋር የተዋህዶ ባህላችን በዚህ ልክ እያከበርን ስለሆነ እንኮራለን በአንተ። ይሄ ነው በቃ የኛ የሚያዋጣንም የሚጠቅመን መለያየቱ ክፋት ባህል በሚያንጸባርቅ መልክ ተዘጋጅቶ እዚህ ለማክበር ተገኝተናል። እዚህ ቢከበር እስከ በሽታ ከዚ ጋር ተያይዞ ለምን ይቀራልና ምን ይከበር አይከበርም ወይ ትንሽም ቢሆን ሻይ ቡና የኔ ቤት አይደለም፣ ይሄ የእናንተ ቤት ነው። ምንጊዜም ቢሆን የኔ ቤት ነው። ደግሞ የሁላችን ቤት ስለሆነ የፈለጋችሁ አግባ የፈለጋችሁ ነገር አለ። ይህም አዋጣ ማዋጣት የሚገባኝ መራት የሚገባኝ ሞራል አገኘ ተበረታቱ። በአጭር በሁለት ቀን በሶስት ቀን በሶስት ቀን ውስጥ ነው የተደረገው እና ምግቦች አመት ነው። Yeah.
እንደወደዳችሁ ተስፋ አደርጋለሁ። አሁን ደግሞ ወደ ምግብ ወደ መጣት እንግዶቻችንን ምግብ ወደ ማብላት ነው የምንሄደው። እኛም እንግዶች ነን። ሰው ተከተሉ። በልተናል፣ ጠጥተናል። እግዚአብሔር ያክብርልን ብለናቸዋል። የዓመቱ ሰው ይበላል፣ በሰላም ያደርሰን። እግዚአብሔር ለሁሉም እድሜና ጤና ይሰጥ። እንግዲህ ቀጣይ ዓመት ደግሞ ያማረ የተዋበ ከዚህ በላይ በጣም እንደሚሆን አልተናገረም። የዚህ ፕሮግራም አዘጋጅ ሰዎችን በጣም ልናመሰግን እንፈልጋለን። እግዚአብሔር ያክብርልን። እንኳን ለበኔ ዘመን መለወጫ መርቋል በሰላም በጤና አደረሳችሁ። በሚገርም ሁኔታ ካሰብነው በላይ እግዚአብሔር ይመስገን በጣም ደስ በሚል ሁኔታ ሰርተን ጨርሰን እየተመለስን ነው። እንዴት ነበር ፕሮግራሙ ጋይስ? ያበደ ነበር። እግዚአብሔርን አልጠበኩም ነበረ። እኔ እንደዚህ በኔ ውስጥ ትለያላችሁ ስል በምክንያት ነው እና በጣም ነው የምናመሰግነው በኔዎች። በዚህ አጋጣሚ እግዚአብሔር ያክብርልን። በጣም ነው ደስ ያለ እና በጣም ደስ ብሎናል። ቆንጆ ፕሮግራም ነበረ። እግዚአብሔር ደግሞ ለቀጣይ ዓመት በሰላም በጤና በእድሜ ሁላችንን አቆይቶን ያድርሰን። ከዛ ሰው ይበለን በዚህ በተሻለ ሰፋ ባለ መንገድ ያማፈሪያ ቀን